የምታዩት ነፍሰ ገዳይ ጓደኞቹም ነፍሰ ገዳዮች መስለውት ነበረ። ማንነታቸውን ካወቀ በኋላ ግን ስህተት እንደሰራ ገባው። ይሄ እውነተኛ ታሪክ እስከዛሬ ከሰሯቸው እውነተኛ ታሪኮች ለየት ያለ ፕሎት ትዊስት አለው። ስለዛ እስከ መጨረሻው ድረስ ማየት እንዳረሱ ታሪኩ ልንገራችሁ። በ2001 ዓ.ም ማይክል ብሪጅስ የተባለ የ22 ዓመት ወጣት ካናዳ ሀገር በምትገኘው ብራንደን ከተማ ውስጥ ይኖር ነበር። ማይክል ዝምተኛ የሚባል ጸባይ አለው። ብዙ ሰዎችን ባይግባባም በቅርቡ ያሉ ሰዎች ግን ይወዱት ነበር። ከዚህ ማንነቱ ጀርባ ግን የደበቀው አንድ ሚስጥር ነበር። ኤረን የምትባል የ18 ዓመት ፍቅረኛ ነበረችው። እንደ ማንኛውም ፍቅረኛሞች ይጣሉ ነበር። የሆነ ቀን ግን ይሄ ጥላቸው ከወትሮ ለየት ያለ እየሆነ መጣ። ማይክል ከመጠን በላይ ተናዶ ዘሎ ኤረንን ትንፋሽ እስክታጣ ድረስ ያንቃታል። በሱ ብቻ አላበቃም። የፀጉር ማድረቂያ ማሽን ገመድ አምጥቶ ገመዱን አንገቷ ላይ አድርጎ በደንብ እያነቀ በውሃ የተሞላ የመታጠቢያ ገንዳው ጋር ወስዶ ዘፍቆ ለ20 ደቂቃዎች አቆያት። ኤረን ራሷን መከላከል አልቻለችም። ትንፋሽ አጥሯት ህይወቷ አለፈ። ማይክል ኤረን እንደሞተች ካረጋገጠ በኋላ ወደ መቃብር ቦታ ወስዶ ቀብሯት ተመለሰ። ለ2 ዓመታት ያክል ይህ ሚስጥሩን ማንም ሳያውቅበት ደብቆ አቆየው። የሆነ ጊዜ ማይክል የሆኪ ጌም እድለኛ ትኬት ተሸልሞ ጌሙን ለማየት ይሄዳል። የተዘጋጀለት ወንበር ላይ ተቀምጦ ጌሙን እያየ እንዳለ አጠገቡ የተቀመጠው ሰውዬ አይገርምም፣ ይህን ጌም ትኬቱን ባልሸለም ኖሮ አላየውም ነበር ይለዋል። ማይክል እኔም ተሸለሜ እኮ ነው ብሎት ማውራት ይጀምራሉ። አጠገቡ የተቀመጠው ሰው ብሩክ ይባላል። ልክ ጌሙ እንዳለቀ ብሩክ ማይክልን ለምን ወደ ክለብ አብረን አንሄድ? ለመዝናናት እየሄድኩ ነበር ይሏል። ማይክልም እሺ ብሎ ተስማምቶ ብሩክ እየጋበዘው ከተዝናኑ በኋላ ማይክል ልሂድ በቃ ብራንደን ከተማ ውስጥ ስለሆነ መሄደው ትንሽ ራቅ ስለሚል እዚሁ እንዳይነጋብር ይሏል። ብሩክም ሳቃልና አሪፍ አጋጣሚ ነው፣ እኔም ወደ ብራንደን ከተማ በስራ ጉዳይ እዛው ልቆይ ነበር። አፓርትመንት እንዳገኝ ከረዳኸኝ ጥሩ ክፍያ የሚከፍል ክፍት የሥራ ቦታ ነበር፣ እሱን እንድታገኝ እረዳሃለሁ ይሏል። ማይክል ስራ እየፈለገ ስለነበረ በደስታ ይስማማል። ከወራት በኋላ ማይክል ለብሩክ አፓርትመንት አገኘለት። ብሩክም ለማይክል ቃል የገባለትን አንድ ስራ ሰጠው። አብረው መኪና ውስጥ እየሄዱ ብሩክ እነዚህን ካርቶኖች ሁሌ የተለያዩ ቦታዎች እንድታደርስ ትዕዛዝ ይሰጣል። ካንተ የሚጠበቀው ወደ ተሰጠ ቦታዎች ዲሊቨር ማድረግ ነው። ምንም ቢፈጠር ግን ካርቶኖቹን ከፍተህ እንዳታየው ይለዋል። ማይክልም እሺ ብሎ ተስማማ። በዚህ መሃል የብሩክ ስልክ ይጠራል። አንስቶ አለቃ ብሎ ከአለቃው ትዕዛዝ ከተቀበለ በኋላ ማይክልን አብሮት ይዞት አንድ ሆቴል ይወስዷል። ብሩክ ከመኪና ወረደ እና የሆቴሉን ክፍል በር አንኳኳ። ከሆቴሉ ክፍል አንድ ሴት ከፍታ ወጣች። ብሩክ ሴቷን በቦክስ መቶ ጣላት። ወደ መኪናው በፍጥነት ተራምዶ መኪና ውስጥ ገባና ማይክል ያየውን ነገር ለማንም እንዳትናገር ብሎት መኪናውን አስነስቶት ተያይዘው ሄዱ። ማይክል ከወንጀለኞች ጋር እየሰራ እንዳለ ተረዳ። እሱ ግን ምንም አልመሰለው። በዲሊቨሪው የሚከፍሉት ገንዘብ ተመችቶታል። ከወራት በኋላ ብሩክ ማይክልን ሬስቶራንት ውስጥ ጠርቶት አለቃቸው የሥራ እድገት ሊሰጠው እንደሚፈልግ ጥሩ ገንዘብም እንደሚኖረው ነገረው። ነገር ግን ጨካኝ መሆን እንዳለበት፣ ሰው መግደል ካለበት ራሱ ማድረግ እንዳለበት ይነግረዋል። ማይክልም ሳይመነታ እሺ ብሎ ይስማማል። ብሩክ መለስ አለና አንድ ጥያቄ ጠየቀው። ከዚህ በፊት ግን ሰው ገድለህ ታውቃለህ ብሎ ሲጠይቀው ማይክል አዎ ብሎ ዝክዝክ አድርጎ ስለ ፍቅረኛው ኤረን ይነግረዋል። ብሩክም እንደሰማሁት ከሆነ ለስራው ዝግጁ ነህ፣ ነገ አለቃችንን አስተዋውቃለሁ ብሎት ተለያዩ። በነጋታው የተቀጣጠሩት ሰዓት ደረሰና ብሩክ ከሁለት ሰዎች ጋር አብሮ መጣ። ማይክልን ወደ ተለቅ ያለ ሆቴል ይዘውት ገብተው ብሩክ በድጋሚ ትናንት የነገርከኝን ነገር ንገረኝ ብሎት ማይክል እንደ ትናንቱ ስለ ፍቅረኛው ማሟት ከነገራቸው በኋላ የሆቴሉ ክፍል በር ክፍት አለ። ማይክል ዞር ብሎ ወደ በሩ ካየ በኋላ ህይወቱ እንዳበቃለት ገባው። መጀመሪያ ብሩክን የተዋወቀበት ሆኪ ጌም ሆን ብሎ ከብሩክ ጋር እንዲተዋወቁ የተቀናበረ ሴራ ነበር። ብሩክ ለማይክል የሰጠው ካርቶኖችም መጥፎ ነገር ሳይሆኑ በአበቦች የተሞሉ ነበሩ። ብሩክ ወደ ሆቴል ሄዶ የመታት ሴት ራሱ ትወና ነበር። ብሩክ ራሱ ማይክል እንዳሰበው ወንጀለኛ ሳይሆን ማይክልን ለማወጣጣት የተላከ ሲቪል ፖሊስ ነበር። ማይክል ወደ በሩ ሲመለከትም የተረዳው እሱን ነበር። ፖሊሶቹ ወደ ሆቴል ክፍሉ ገብተው ያዙት። ኤረንንም ከተቀበረችበት አውጥተው በስነ ስርዓት ቀበሯት። ማይክልም ፍርድ ቤት ቀርቦ የእድሜ ልክ እስራት ተፈረደበት። ይህ ታሪክ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ ይመቻችሁ።